ሰላም ሰላም እንዴናችሁ ውድ ቤተሰቦቻችን ሰላም ናችሁ አለን እግዚአብሔር ይመስገን እንዴናችሁ ሳምንታችሁ እንዴት ነበር እኛ ጋር በጣም አሪፍ ነው ተጠፋፋና ትንሽ ጠፋን ያው እኔም ትንሽ ሰሞኑን ወንድሜም ጉንፋን ይዞታል እኔም ትንሽ አመም አድርጎኝ ነበር ለዛ ነው የጠፋነው አሁንም ያው ወንድሜ ያልተገኘም ጉንፋን ትንሽ በጣም ያመመው ነውና ጉንፋኑ ሊሻለው አልቻለም እንግዲህ ዛሬ ደግሞ ከመንጠፋባችሁ ብለን እኔ ደግሞ ብቻዬን መጥቻለሁ እንዴናችሁ ግን ያው እኛ አዲስ ከመሆናችን አንፃር ሰብስክራይብ ያንሰናል ላይክ የለም ኮሜንትም ጻፉልን ብለናል ኮሜንትም ጻፉልን ሼር ያረጋችሁ ኮፒ ሊንክ ያረጋችሁ ቻናላችን እንዲታወቅ እንድታደርጉልን ለጓደኞቻችሁ እንድታስተላልፉልን እባካችሁ ሰብስክራይባችን ያው ያያችሁት ነው በጣም ትንሽ ነው ጥሩ እንድንሰራ ደግሞ ኮሜንታችሁን እየጻፋችሁልን ስታዩም ደግሞ ገብታችሁ ወጣት በሉ ያው ታቁታላችሁ የዩቲዩብ አልጎሪዝም እና ቢያንስ ትንሽ ደቂቃ ሂዱና ለኛ ኮሜንት ጻፉልን ይሄን ብታስተካክሉ የተሻለ ይሆናል ይያላችሁ ያው እንግዲህ ሰሞኑን አነጋጋሪ የነበሩ በጣም ብዙ ነገሮች አሉ እናንተ ይሆናል ሊመጥናል ያልናቸውን ደግሞ አንዳንድ በጣም አነጋጋሪ የነበሩ ሰሞኑን አነጋጋሪ ሆኑ ቪዲዮዎችን ይዘንላችሁ መተናል አሁን በመጀመሪያ ምን ጀምረው ሰሞኑ በጣም አነጋጋሪ ከሆነችው ቲክቶከር ነው ያው እንደምታውቁት ታስራለች እየተባለ ነውና በምን ምክንያት ነው ይሄ ነገር ይሆነ ያለው ለምንስ ወደ ስር ገባች የሚለውን እናያለን መጠይቀኝ የሚሉ ጽፎች ናቸው ገባ ለምን ጠይቃለሁ አይነት አልገባችሁ እና ፋራዎች ይቅርታ ብላ ያለችው ቪዲዮ ነው እሱን ነው ይሄ ቪዲዮ የይቅርታ ቪዲዮ ነው ቪዲዮ ረጅም ነው ተቆርጦ ነው የተፖስተው ቢሆንም ግን ቃላቱ ልክ አልነበረም እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው እናቴ ሽቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተ ለመናገር አስቤ አልነበረም ጀስት ላይቭ ላይ የተጫወት ነበረ የተነጋገሩ ላይክ በቀልድ መሀል ላይ የተወራ ወሬ ነውና ለዛም ይቅርታ በጣም ሁላችሁም የብሬዋሶች በጣም ወዳችኋለሁ ከአንዴም ሁለቴ መጥቻለሁ በጣም አሪፍ ሰው ናችሁ በጣም ጸደይ ሰው ናችሁ እግዚአብሔርን ወዳችኋለሁ ድሬዎች መጥቼ እንደውም ቪዲዮ ሰራ ያው ይሄ የይቅርታ ቪዲዮ ነው ግን ያው እንግዲህ ይቅርታ ቪዲዮም አልተቀበሏትም ይመስለኛል አሁን ዛበሻ ያወጣው አለ ጋሚ ማለት ነው እና ወዳችኋለሁ ሰሜን ገብሩ ወይም ጃኒ በባል የምታወቅ ቲክቶከር በቁጥጥር ስር ውላለች ለምን ታሰረች ምክንያቱ ምንድነው አጭር ዝርዝር መረጃ ይዤላችሁ መጥቻለሁ ከኢትዮጵያን ቲክቶክ በርካታ ተከታዮች ካሏቸው ሰዎች መካከል አንዷ የሆነችው ቲክቶከሯ ጃኒ በፖሊስ ቁጥጥር ስር ውላለች የፖሊስ ምንጮች ለዛበሻ እንደገለጹት ከሆነ የጃኒ ከሳሽ የድሬዳዋ ከተማ አስተዳደር ነው ከቀናት በፊት በቲክቶክ ፕላትፎርም ላይ የድሬዳዋ ነዋሪዎችን አስነጓሪ ንግግር በመናገሯ ምክንያት የተለያየ ውግዘት ሲቀርብባት የነበረችው ቲክቶከሯ ጃኒ ትላንት ሐሙስ ግንቦት 28 ቀን 2017 ዓ.ም በቦሌ ክፍለ ከተማ ፖሊስ ቁጥጥር ስር ልትውል እንደቻለች አውቀናል ቲክቶከሯም የድሬዳዋን ህዝብ በጅምላ ያልተገባ ነገር መናገሯን አስመልክቶም የይቅርታ ቪዲዮ ሰርታ የነበረ ቢሆንም ይቅርታዋ ግን ተቀባይነት ሊያገኝ አልቻለም በርካታም የድሬዳዋ ተወላጆችን አስከፍቷል የቲክቶከሯ ከሳሽ የድሬዳዋ ከተማ መስተዳድር ሲሆን ከስፍራው የመጡ የጸጥታ ሰዎች የፍርድ ቤት መያዣ ትዕዛዝ እንደያዙና በምትገኝበት አካባቢ ያለ ፖሊስ ጣቢያ እንዲተባበራቸው ተነግሮ ስለነበር በዚያ አግባብ መሰረት በቦሌ ክፍለ ከተማ ፖሊስ መምሪያ በቁጥጥር ስር ልትውል እንደቻለች የፖሊስ ምንጮቻችን ነግረውናል በቀጣይ ቲክቶከሯ ወደ ድሬዳዋ እንደምታመራና ክሷን በዛ ላይ ሊታይ እንደሚችል የፖሊስ ምንጮች ነግረውናል ከቅርብ ጊዜያት ወዲህ በቲክቶክ ላይ ያሉ ተጽዕኖ ፈጣሪ የሚባሉ ወጣቶች ወይም ግለሰቦች ለመተው በሚል የተለያዩ ግለሰቦች ያው እንግዲህ እንደሰማችሁት ጃኒ ያረጋችሁ ምንድነው አንድ ቲክቶክ ላይቭ ላይ ወጣ ከጓደኞቿ ጋር ስታወራ ከዛ ከላይቭ በፊት ድሬዳዋ ሄዳ ነበርና ያን ድሬዳዋ ያየሁት ያለችውን ነው እንግዲህ አቀረብኩ ያለችውና ዛ ላይቭ ላይ ሪከርድ ተደርጎባት ነው ያው እንዳላችሁ እንደሰማችሁት ያለችው እኔም መድገም አያስፈልገኝም ያው እውነት ነው አንድ ግለሰብ ይሻላል ለዛውም ብሄርና ወይ ደግሞ አካባቢን ጥቅልል አድርጎ ነገር መናገር እዚህ ያደርሳልና ጃኒ ልክ አልሰራችም እንግዲህ የሚያደርጓትን አብረን እናያለን
ቡድኖችን፣ ሃይማኖቶችን በማንነታቸው በመተቸት ወይም አስነዋይ ነገሮችን በመናገር ለታዋቂነት ዝና እንደሚጠቀሙበትና ለጊፍት መሰብሰቢያ እንደሚያደርጉበት የተለያዩ ሰዎች አስተያየት ሲሰጡ ይሰማል። የሚገርም ነው ይሄ እውነት። እንግዲህ ራሱ ላይና አፉ ላይ ምላሱ ላይ ሲያደርግ ነው ላይት የሚበራ። የሚገርም ተፈጥሮ ነው። እንግዲህ እና ይቻላልም እስቲ ትንሽ ከሱ ጋር የሆነ ችግር ተፈጥሮ ነበር። ትንሽ በጣም ግን ያው ለአንቺ መናገር አልፈልግም ነበር፣ ግን ትንሽ ልጅሽ አስከፍቶ ምንድን ነው ምናልባት ኢንስታግራም ላይ ፍቅረኛዬን ያወራታልና በጣም የእውነት ማለት ነው አንቺ ፊት ለማሳየት ማልፈልገው ብዙ ነገር ነው የሚልክልኝና ማሳየት ማልፈልገው ነገር ነው የሚልክልኝ ምናምን። ኦኬ ያው ነገር ያለው እንግዲህ ከኔ ቃጻ ላይ ቪዲዮ መሰለኝና ቲክቶከሮች ገብተው ነው ይመስለኛል ፕራንክ ነው። እስቲ እንየው። ታሪክ ውስጥ ያለች ሰው ልጅ ይወዳት አይደለም ቁንጅና ያሳያል። ሰበና ያሳያል እንዴ ይከፋል። ጀመር ፎሎ ባክ እንኳን አለ። እኔ ግን እሱ በጣም እንዲወርስ ግን አውቄ ለማስቀመጥ ነው ያው ግራ እየገባኝ እሷ አለች እንዲወራች ያለች እሱ ነው ያው አይደለም ምናልባት አንቺ አትመልስለት መሳብልሽ ልትመልስሽታል። አይ እሱ እኔ አሁን ማቃቸው ቴክስቶች አሉ ታውቂያለሽ። እኔ ጋር ማለት እሱ ኢንስታግራም እኔ ጋር ማለት አይ ማለት እንዲሁ ሃይ ሃይ ሲላይ ሃይ ሲናወራ ነበር አይደለም ማለት እንዲሁ ኖርማል ነው ሲናወራ የነበረው። በኋላ ነው እሱ የተቀየረው ከምር በጣም ነው ሞድ ላይ ለባትሳት መታት ነው ይሪጋው ፊት በትቆማቸው ችግር የለም ግን ነው አይ ሲንዲ ካዳላ ኮኔክቲክ ያረኩ ፎሎወሩ ስንት ነው መልሽልኛ ነው ማማ አልገባሽም ገብቻል የሆነ ሰዓት እንግዲህ ነው አይ ሲልሽ አይሹ በቃ ከዛ ምን ሲልሽ ብላሽ ነው በኋላ ማይሆን ቴክስቶችን ላከኝ እንዴና አማርኛው ነገር ማለት ለየጂና አማርኛ ቋል እኮ ይልሽ ፍቅረኛ ላይ ምናምን ስለ እሱ ኖርማል የጂና አማርኛ ቋል ነው ማለት ነው የሚገርም አሳይ እሺ ጋር ፍቻለሁ አለማ ማለት እሱ ስለከፋት ፍቻለሁ። እሺ ስለዚህ አንተ ቴክስት አሳይ አንተ ጋር ይወራል የኔ የሱ ይሰካው ለጋል እኔ እንዳይ ቴክስት አይቻላል እኔ ሁሉ አይደለም ባይዘው ማለት ነው እናቴ ይሄን ያክል ነው ካልሽ ያለሽ ኢንቲቪሽ ይናል በእናትሽ የሪናል አይ በሪዱ በጣም ይቀርናው ክርስቶስ ያንተ ኢንስታግራም እሷ ጋር ፍራንክ ነው። በጣም ይገርማል። ገኒ ለልጆቿ ያላት ነገር በጣም የሚገርም ነው። በዛ ላይ የልጇ ኢንስታግራም እሷ ጋር አለ። በጣም እርግጠኛ ሆና ነው የምታወራው። ለነገሩ ሁሌም እንዳስገረመችን ነው በልጆቿ ገኒ ደሞ አንድ ያበደ ዘፈዘብቻለሁ አብሮ ቪዲዮ እንስራበት ያበደ አስተምሩ ወይ መንግስቱ ኃይለማርያም የኢትዮጵያ ገዢ የነበረው እጮኛዬ ነበር እና የዛን ጊዜ ቤተሰቦቼ አልሰጥም ስላሉት ጥሎኝ ሄደ። አዳሪ ትምህርት ቤት ላስተምር ሲል እምቢ ያሉት ቤተሰቦቼ አልሰጥም አሉት። በዚህ ምክንያት ተወኝ እና ከዛ በኋላ ሁላቸው ጸሐፊ የነበረ ሻምበል አለማየሁ አቦጋለ አጨኝና ቀለበት አሰረላ። እሱም አልሰጡትም ቤተሰቦቼ አሁንም ልጅ ናት አንሰጥም ማለት ወደ ጅማ ተመልሶ አየር መከላከያ ሲል ጥሎኝ ሄደ እሱ እና በዚህ ምክንያት ነው የተለያየ። ወረኔ መንግስቱ ኃይለማርያም እጮኛዬ ነበር፣ ይፈልገኝ ነበረ። ስለዚህ ቤተሰቦቼ ስለከለከሉት አዳሪ ትምህርት ቤት ላስተምራ ሲል እምቢ ስላሉት ብቻ ጥሎኝ ሄደ። ነው እንግዲህ እውነት ይሁን ውሸት አይታወቅም። ግን እንግዲህ እጮኛዬ ነበር ኮሎኔል መንግስቱ
ምንድነው መሆን የምትፈልገው? ቢዝነስ ተማሪ፣ የቢዝነስ ተማሪ። የቢዝነስ ተማሪ መሆን ነው የምትፈልገው? ቢዝነስ መስራት ትፈልጋለህ? ምን አይነት ቢዝነስ? ያው አስመጭና ላኪ ነው። አስመጭና ላኪ ለመሆን እሱ ትምህርትን ባትጨርስም ታደርገዋለህ ይመስለኛል። ይህን ያህል የማይፈልግም ጥበብ። ስለዚህ ትምህርቱን መጨረሱ ግን ጥሩ ነው። በጣም ጥሩ። ስልችት የሚል ነገር ምንድን ነው? መማር። አውራቱን ነው እንግዲህ እዚህ ጋር መማር ፈልጋለሁ ቢዝነስ ለመስራት ይላል። እዚህ ጋር ደግሞ የሚሰለች መማር ጦዞብናል። እውነት የሆነ ወጣት ጦዞበታል። ያረጋው ማለት ተቆላ ካለ ወጥ ምን ሆነ ማለት ተቦካ ስማ ወንድሜ ሲጃራት ወጥ ተቦካ። እዚህ ላይ የሚቀርቡ ሰዎች አይ እውነቴን ነው ለመተቸት አይደለም፣ ግን ምን አለ አላቅም ቢሉ ማለት ይለፈኝም ይባላል እኮ አላቅም እኮ ይባላል፣ ይለፈኝ ይባላል። ኧረ ወጥ ተቦካ ትጠጣላ ተቦካ ዳንዬ ሄሊኮፕተር፣ ይሄ ሄሊኮፕተር እዚህ ጋር በምታየው ሪሞት ይደረግና እንዲበር ታደርገዋለህ። ከዚህ ሄሊኮፕተር እና ኪሩቤል ከ100 ኪሎ ጤፍ 100 ኪሎ ጤፍ ነው ለአንተ ሽልማት ነው። የትኛው ይሆንልክ? የትኛው ይሻላል? ሄሊኮፕተሩ ይቅር ወይኔ አለማወቅ አይ ልጅ መሆን እንግዲህ ያው ልጅ መሆን ነው እንግዲህ። ከ100 ኪሎ ጤፍ አስቡት እስቲ በአሁን ሰዓት ይሄ ሲመረጥ። ወይኔ እናትዬዋ እንዴት እንደምታየው ያው ልጅ ነው የምታረጉታላችሁ። ያው እንግዲህ አሁን እንግዲህ ያው የምጻል ልጅ ስለሆነ ነው አይፈረድበትም። እንግዲህ ደግሞ ሰሞኑን በጣም አነጋጋሪ የነበረችው ሞዴል ሀሴት ወደ ሀገራችን ገብታለች። ወደ ሀገራችን ስትገባ ደግሞ በጣም አሪፍ አቀባበል ተደርጎላታል። ከአቀባበልም ውጪ ሽልማቶች ምናምን ነበሩ። እናያለን እስቲ አቀባበሏ እንዴት ነበረ፣ እንዴት ተቀበልናት፣ ሌሎች ነገሮች ምን ነበሩ? ምን ይቆጭ ውድድሩ በጣም ደስ ይል ነበር። እግዚአብሔር ይመስገን። እግዚአብሔር በጣም በብዙ ረዳኝ። በጣም በቻልኩት መጠን ተዘጋጅቼ ነበር የሄድኩት፣ ግን እግዚአብሔር ተጨመረበት። በጣም ብዙዎቹ ከመንግስትም ከተለያዩ ቦታዎች በጣም ብዙ ድጋፍ ይደረግላቸዋል እና ከዚህ በኋላ ሞር አዌርነሱ እዚህ እንደሚፈጠር ከዚህ በኋላ ከኔ የምትሄደው ልጅ ደግሞ የተለየ ደግሞ ትልቅም ነገር አድርጋ ከኔም የተሻለ አድርጋ እንደምትመጣ ተስፋ አደርጋለሁ። እኔ እንዳሸነፍ የረዳኝ የሚመስለኝ በጣም ብዙ ነገሮች እነሱ ተዘጋጅተው ነበር የመጡት እንዳልኩሽ እና እኔ እዛ ጋራ የነበረኝ የኢትዮጵያ ሕዝብ ጸሎት ነበር፣ የቤተሰቦች ጸሎት ነው ብዬ ነው የማስበው። ለምን ብዙ ነገር ብዙ ተግዳሮት አሳልፌ ነበር የሄድኩት። አልዋሻችሁም። አሁን እዚህ ጋር ስቆም ቀላል ሊመስል ይችላል፣ ግን በቃ የቤተሰቤ ጸሎት ነው እዚያ ያደረሰኝ። ምንም የሚዋሽ የሚካድ ነገር አይደለም። ከዛም ባለፈ ደግሞ ኢትዮጵያ ብዙ የሚነገር ደግሞ ዓለምን በጣም ቢያውቀው ፋሲኔት የሚያደርገን ብዙ ነገር አለ እና እኛ መናገር መቻላችን እኛ ባህላችንን እኛነታችንን ባሳየን ቁጥር ዓለምም ደግሞ ከዚህ በላይ እንደሚቀበለን ከኔ ደግሞ አሁን ደግሞ ራሴን በተለያዩ ኢትዮጵያ ውስጥ በኢትዮጵያ ሂስትሪ ራሴን አዳብሬ ደግሞ ኢትዮጵያ ያልተነገረላትን ያልተዘፈነላትን ብዙ ነገር ለማስታወቅ ነው። ስላሸነፍሽ በሀሳብሽም በነበረሽን ፐርፎርማንስ ስላሸነፍሽ እንኳን ደስ አለሽ ይሻላል። በጣም ተደስታል። ሌላው በጣም ትልቁ ነጥብ በዛ ላይ ያነሳችው ለሰብአዊነት ደግሞ ያለሽ ልብ ነው አስደናቂው። በተለይ ከውልደት በበርዝ ዲፌክት የሚመጡ አንዳንድ ችግሮች ያሉባቸው በተለይ የስፓይናል በሽታ ጋራ የተያዘ እክል ያለባቸውን ልጆች ለመደገፍ ያለሽ ልብ በጣም እዛም ትልቅ መድረክ ላይ ስለነሱ አስተላልፈሻል። ትልቅ ኮምፓሽን እንደሚያስፈልግ መልእክት አስተላልፈሻል። ይሄም ሰብአዊ የሆነውን
ማንነትሽን የሚያሳይ በዚህ ሁሉ ነው ያሸነፍሽው። ስለዚህ ኢትዮጵያ ደግሞ በዚህ ሁሉ ታገለግል ይፈልጋል። ለልጆች አንደበት እንድትሆኚ፣ ለሴቶች አንደበት እንድትሆኚ፣ ለሀገርሽ አንደበት እንድትሆኚ፣ ለባህልሽ አንደበት እንድትሆኚ አደራ አደርሻለሁ። ዛሬ ጀምራ ይሄ ባህል አምባሳደራችን ሆና እያንዳንዱ ክልሎቻችን ላይ የተለያዩ የብሔር ብሔረሰቦች አሉ። እነዛ ቦታ ላይ ደግሞ የብሔር ብሔረሰቦች አልባሳቶች አሉ። ስለዚህ በማንኛውም የኛ መድረኮች ላይ የትምህርቷንም በማይነካ መልኩ በምናዘጋጃቸው መድረኮች ላይ እንደዚህም ደግሞ ክልሎች ራሱ ደግሞ በሚያዘጋጇቸው መድረኮች ላይ እየተገኘች የየክልሉ ባህል ትገልጻለች ማለት ነው። የሀገራችንን ባህል ትገልጻለች ማለት ነው። ስለዚህ እንኳን ደስ አለሽ የባህል አምባሳደር። አምባሳደር ከመባል በፊትም የባህል አምባሳደር ነበርኩኝ ብዬ አስባለሁ። ለምን በምትሄድበት ቦታ ሁሉ ኢትዮጵያ፣ እኔ በስም የሚያቀኝ ሰው የለም። እዛ ሀሴት ብሎ አይደለም የሚጠሩኝ ኢትዮጵያ ብለው ነው እና የሚጠሩኝ። ለእኔ በጣም ትልቅ ነገር ነው። ደግሞ አሁን ደግሞ በሹመቱ ትልቅ የተለያዩ ነገሮች አንድ ቦታ ብቻ ሳይሆን አዲስ አበባን ብቻ ሳይሆን ሙሉ ኢትዮጵያን ማሳየት የምችልበትን አቅም እግዚአብሔር እንዲሰጠኝ እንግዲህ ሞክራለሁ። ቤተሰቦቼን በጣም ማመስገን እፈልጋለሁ። ያው እኔ ያሸነፍኩበትን ስፒች የምንመለከት ከሆነ በጣም ብዙ ሰዎች አንስቼ ነበረ ከማያ ፋውንዴሽን ጋር እና ከመስጠት ጋር አብሬ እሰራለሁኝ እና ካሸነፍኩኝ በኋላ የወሬ ማሳመሪያ አድርጌ መቅረት አልፈልግም። ከእነሱ ጋር የተለያዩ ነገሮች እንደምንሰራ ማያ ፋውንዴሽን የሚሰራው ስፔሲፊክሊ ልጆችና ህጻናት እና እናቶች ላይ ነው። ከዛ ባለፈ ደግሞ መስጠት የሚሰራው እናቶች በራሳቸው ፋይናንሻሊ ፍሪደም እንዲኖራቸው ነው። ለዛ ያንን ነገር በደንብ አጠናክሬ መቀጠል እፈልጋለሁ። ደግሞ ብዙ ነገር የሚያስፈልጋቸው ልጆች ስላሉ ከማያም ደግሞ ፕሮዲውስ እኔ ከዚህ ምን አየው መሰላችሁ? ምን ታዘብኩ መሰላችሁ? እንግዲህ እሱ ሀሴት ስትሄድ ብዙ ነገር አልተደረገላትም፣ ሽኝትም አልተደረገላትም። የአዌርነሱም አለመኖር ሊሆን ይችላል። ግን እሷም ስትናገር እንግዲህ ሰይፉ ላይም ደውሎላት ሲጠይቃት ሰምቻለሁና ብዙ ሰዎችን ጠይቃ ሊረዷት ዝግጁ አልነበሩም። ግን ሰው ያው ሁሌም አብሾች ስንባል የሆነ ሰው የሆነ ቦታ ለማድረስ አይደለም እንትን ምንነው። ልክ ያ ሰው ተጣጥሮ እንደምንም ብሎ ያ ቦታ ሲደርስ ግን በቃ አጃቢ ብዙ ነው። በቃ አጃቢ ይበዛል። ሁሉም ሸላሚ ነኝ ይላል። ማለት የሆነ ሰው የሆነ ቦታ ለመድረስ ትንሽ ቢገፋ ማለት የሆነ ነገር ፈልጊያለሁ ይሄን ላደርግ ነው ሲባል ከመግፋት ይልቅ ለዞም ማውረድ ይቀለናልኛ። ልክ ከዛ በኋላ ያ ሰው ተሯሩጦ ምን ብሎ ወይ እዛ ሲደርስ ወይ ለመተቸት እንሮጣለን። አሁን ለምሳሌ አንዳንዶች ይላሉ ብሔሯ ምንድነው ሃይማኖቷ ምንድነው የሚሉ ብዙ ሰዎች አሉ። እንደገና ደግሞ ቆንጆ እኮ አይደለችም ይሄ የሚገባትም እውነት የሚሉም አሉ። የተለያዩ ቲክቶክ ላይ ዩቲዩብ ላይ አሉና ሰዎች ወይ የሆነ ነገር ላይ ለመድረስ አይገፉም። የሆነ ሰው ደግሞ እንደዛ ተሯሩጦም ደርሶ ከመግፋት ይልቅ የሚተቹም አሉ። እንግዲህ ያው ሀሴት እንደምንም ብላ ቤትም ብላ ቤተሰቦቿም ደገፏት። አንዳንድ የደገፏትም ሰዎች አሉ። እነሱም ደግፈው እዚህ ደረሷት አድርሰዋታል። ማክበር ከኪነ ጥበብ ሰዎች ፊት ያምራልና በኢትዮጵያን በዓለም አደባባይ በዓለም መድረክ ላይ ስሟን ያስጠራች ብርቱ ጀግና ወጣት ውብ ውጭዋ ብቻ ሳይሆን ውስጧን በጣም ውብ እንደሆነ ያሳየችን ሀሴት ደረጀን በፊታችሁ እንኳን ደስ ያለሽ ማለት እወዳለሁ። ሀሴት በዓለም መድረክ ላይ እጅግ በጣም በሚያምር አይነት በውጭዋ ብቻ ሳይሆን ውስጧ ያለውንም ትልቅ ችሎታና ቁንጅና በገለጠ መንገድ ሀገራችንን ስሟን አስጠርታለች። ሴት ገና ልጅ ናት፣ ገና ወጣት ናት። ልጅነቷ ያላገደው ትልቅ ራዕይ አቅዳ አልማ ሰርታ ለፍታ እዛ የዓለም አደባባይ ላይ ለመቆም በቅታለች። ብቻዋን አልቆመችም። ኢትዮጵያና ስሟን ይዛ ክብሯን ይዛ ቆማለችና በድጋሚ እንኳን ደስ ያለሽ። አሁን የቆምሽበትና ያሸነፍሽበት መድረክ ጅማሮ ነው። ትልቅ እድል ከፊትሽ ይጠብቅሻል። ጎበዝ ስለሆንሽ ከዚህ በላይ ሰርተሽ እንደምታኮሪን
እናምናለን። እና ያው ሀሴት እንኳን ደስ ያለሽ፣ እኛም በጣም ደስ ብሎናል። ከዚህም በኋላ ብዙ እንደምትሰሪ ተስፋ እናደርጋለን። ያው እንግዲህ አሁን ቪዲዮአችን እዚህ እያለን እዚህ ደርሰናል። አሁን አንድ ቪዲዮ ነው የሚቀረን፣ እሱ ደግሞ ለራሴ የሚሆን ማለት ለእናንተ ይሆናል ብዬ የምለውን አንድ ሀሳብ ነው ከዚህ በኋላ ማስተላልፈው። እባካችሁ ሰብስክራይብ፣ እባካችሁ እንድናድግ አትፈልጉም እንዴ? እናንተን የሚጎዳ አንድም ነገር የለም እኮ። በቃ ሰብስክራይብ አድርጉ፣ ቪዲዮ ጨርሳችሁ ላይክ አድርጉ፣ ሼር አድርጉ፣ ለወዳጅ ዘመዶቻችሁ ኮፒ ሊንክ አድርጉ። አረ ፕሊስ እባካችሁ እንዴ! እኛ እንሰራለን፣ እናንተ ደግሞ ኮሜንት ጻፉ። በቃ ይሄን አድርጉ፣ ይሄን አስተካክሉ ምናምን በሉን። እንግዲህ እኛ ለእናንተ ይሆናል ይመጥናል ያልነውን ለዛሬ ቪዲዮ ይሄንን አድርሰንላችኋል። እናንተ ደግሞ ባካችሁ ሰብስክራይብ አድርጉ፣ ሼር አድርጉ። የመጨረሻ ቪዲዮ ያንዴ ልክ መንገዱ ሲመስል ኮረብታው ወጣ ገባው አልፎ አስፋልት የሆነው መንገድ ሲመጣ ልክ መኪናው በሰላም መጓዝ ሲጀምር ያንን ገደላማ መንገድ በጥበብ ያሳለፈንን ሹፌር በቃ ወረድ ከዚህ በኋላ አታስፈልግም አይባልም። በወጣ ገባው ጊዜ ያሳለፈን ሹፌርም አሁንም በሰላሙ ጊዜ መንገዱ በተስተካከለ በመሰለንም ጊዜ ሹፌሩ ያስፈልጋል። ልክ ህይወታችን የተስተካከለ ሲመስለን ጥቂት ሳንቲም ማግኘት ስንጀምር አሉ እነዚህ ስንባል እግዚአብሔርን አንጣለው። እግዚአብሔር በየትኛውም ጊዜ ያስፈልጋል። እንዲያውም ከወደቅንበት ጊዜ ይልቅ ይበልጥ ነገሩም ሲመቻች እግዚአብሔር ከኛ ጋር በደንብ መጣበቅ አለበት። አንዱ ምን ብሎ ጸለየ? አምላኬ ሆይ ረሃቤን ታግዬ እንዳሸንፍ ረድተኸኛል፣ ለዛም አመሰግናለሁ። አደራ ከጥጋቤም ጠብቀኝ ብሎ ጸለያሉ። መቻቸው መልእክታችን ይሄ ነው። አለም ብስሬ ብለናል። ደህና ሰንብቱ።